ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች የከበረ ሰላምታዬ ባላችሁበት ይድረስ እያልኩኝ የከበረ ሰላምታዬን አቀርባለሁኝ ፊንፊኔ እያለ የሚያቀነቅነውን ድምጻዊ አየር ላይ ላቆይና ዜማውን ተመልሼ እንገናኛለን ፊንፊኔም የማን ትሆን የአማራም ተወላጆች ፊንፊኔ ላይ የባለቤትነት ጥያቄ ማንሳት ይችሉ ይሆን መልካም ቆይታ ተወዳጁን ድምጻዊ ቀመር ዩሱፍን ስለዜማው ከልብ እናመሰግናለን ፊንፊኔ እያለ አቀንቅኗል ጤና ይስጥልኝ እንደምን ዋላችሁ ያደራችሁ እንደምን አደራችሁ የዋላችሁ እንደምን ውላችኋል ይህ ሰይፈ ነበልባል ራዲዮ ዝግጅት ክፍል ወይም ፕሮግራማችን ነው እንኳን ደህና መጣችሁ በአንዳንድ ጉዳዮች ላይ እንነጋገራለን በተለይ በፊንፊኔ ዙሪያ ላይ የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ
በተናገሩት ላይ የአንድነት ኃይሎች ነን የሚሉት ከበሮ እየመቱ የአቶ ለማ ገበና ተጋለጠ ምን ያያሉ እየጨፈሩ ይገኛሉ። የአቶ ለማ ገበና ምንድነው? ፊንፊኔ የማናት? ፊንፊኔ ላይ የኦሮሞ ተወላጅ ቢሰፍር የሚመለከተው አካል ማን ነው? የኦሮሞ ህዝብ ፊንፊኔ ላይ ለመስፈር ፍቃድ የሚጠይቀው ከአማራ ድርጅት ወይስ ከአማራ ህዝብ? የአማራ ህዝብስ በፊንፊኔ ላይ ምን አይነት ግራውንድ ኖሮት ፊንፊኔ የኔነች ሊል ይችላል? በአዲስ አበባ ዙሪያ ስለሚኖር ይሆን ወይስ አዲስ አበባም አማርኛም በርካቶች ስለሚናገሩባት አማርኛ የሚናገር ሁሉ አዲስ አበባውያኖች እየተባሉ ስለሚጠሩ ይሆን? አዲስ አበባውያኖች የሚል ዘር አለ? አዲስ አበባ የማን ነች? በዚህ ላይ እንድናወራ ፈልጋለሁኝ። በተለይ በአሁኑ ወቅት የፊንፊኔ ጉዳይ በጣም አነጋጋሪና አወዛጋቢ እየሆነ መጥቷል። ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ሆነና የኦሮሞ ህዝብ ባንድ ወቅት ልጆቼ ስልጣን ላይ አሉ በሚል ዝም ስላለ የቀድሞ ስርዓት ናፋቂዎች እንዳዲስ አዋራቸውን አራግፈው ተነስተው የኦሮሚያ ምድር የኔ ነው ለማለት ሞክረዋል እያሉም እየፎከሩም ይገኛሉ። አቶ ለማ መገርሳ የኦሮሚያ ክልል ፕሬዝዳንት ከሐረርጌ አካባቢ የተፈናቀሉትን የኦሮሞ ልጆች በአዲስ አበባ ዙሪያና በአዲስ አበባ አስፈረናል ማለት እሳቸውን የሚያስወቅስና የሆነ የተደበቀ ገበናቸውን እንዳጋለጡ ተደርጎ የሚመታው የአንድነት ወይም ይሄ የቀድሞ ስርዓት ናፋቂ ልሳኖች የሚያራግቡት ነገር ግራ ያጋባል። ትናንትናም ኦሮሞ በቀየው ነው ያለው፣ ዛሬም ኦሮሞ በቀየው ነው ያለው። አዲስ አበባ የእምብርት ምድር የኦሮሚያ እንደሆነች የአደባባይ ሚስጥር ነው። በየትኛውም አካባቢ በአራቱም በር ልውጣ ቢባል ኦሮሚያን ተሻግራችሁ ነው የምትወጡት፣ አቋርጣችሁ የምትወጡት ኦሮሚያን ነው። አዲስ አበባ ጎንደር ላይ አይደለም ያለው። በየትኛው ሚዛን በየትኛው መለኪያ ይሆን አዲስ አበባ አማራ 75% ስለሚኖር የአማራ ናት የኢትዮጵያውያኖች ነች ሊያሰኝ የሚችለው ማን መብት ስለሰጣችሁ ይሆን? የኦሮሞ ህዝብ የመወሰን መብት የለውም ማለት ነው? እናንተን ወሳኝ ማን አደረጋችሁ? ፊንፊኔ በኦሮሚያ እምብርት ምድር ውስጥ ነው ያለችው። አለመታደል ሆነና የኦሮሚያ ክልል ያችን ከተማ እያስተዳደረ አይደለም፣ አላስተዳደራትም። በአለም የራሱን ክልል ማያስተዳድር ሀገር ወይም ክልል ቢኖር ኦሮሚያ ክልል ነው። ያ የቀድሞ ስርዓት ናፋቂዎችን ከበሮ ሊያስመታ ይችላል። አቶ ለማ መገርሳም የኦሮሞ ልጆችን በፊንፊኔ ላይ እንዲሰፍሩ ማድረጋቸው ትክክል ነው። በቀያቸውን የሰፈሩት ከማንም ፍቃድ ሊጠይቁ ሊያስፈቅዱም አይችሉም። በኔ ቤት ማዘዝ የሚችለው እኔ ነኝ፣ ሌላ ህዝብ ግን አትኖርም አልተባልክም። የተለመደው ነገር ምንድነው? በፊንፊኔ ላይ ድምጽ አብዛኛውን ስለምንኖር አማራ ስለሚኖር አብላጫ የምርጫም ይሁን የምናገር ቢኖር ቮት ስለምናደርግ የበላይነት ይኖራል ብላችሁ ስለምታስቡ ያ ነገር ገበናችሁ እንዳይጋለ ስለምትፈሩ የኦሮሞ ህዝብ ወደ አዲስ አበባ እንዲመጣ አትፈቅዱም፣ አትፈልጉም። የኦሮሞ ህዝብ ቀደምት የኖረበት ያለበት ምድር ነው። የኦሮሞ ባላባቶች ላሞቻቸውን ውሃ የሚያጠጡበት ሳር የሚያገጡበት የነበረው ምድር ነው። የሙና የገላን የነቱፋ ምድር ነው። አሁን ጉንጭ ማልፊያ ክርክር የምታነሱት ኦሮሞ ከመስፈሩ በፊት ኦሮሞ ከነበረ በፊት የአማራ ተወላጅ ነበረ የሚል ተረት ጀምራችኋል። በታሪክ ደረጃ ካለ አምጡና አሳዩን። የናንተ ደፍተራ የጻፉትን ታሪክ አይደለም። በትክክለኛ በታሪክ ምሁራኖች የተጻፈውን ነገር ካለ አምጡና እንነጋገርበት። የፈለገው የፖለቲካ ልዩነት ቢኖረን የኦሮሞ ልጆች በፊንፊኔ ላይ አንድ ነን።
የኦሮሞ ህዝብ ያልቃል እንጂ ፍንፍኔን አሳልፎ አይሰጥም ይሄንን እንድታውቁ እንፈልጋለን የኦሮሞ ልጆች ገና ፍንፍኔ ላይ ባባታቸው የቅምቅም አያታቸው ምድር ላይ ይመለሳሉ የሞትንበት አጥንታችን የተሰበረበት ጥያቄም ያኮ ነው አብይን ወደ ስልጣን ለማውጣት ለማን ወደ ስልጣን ለማውጣት አይደለም የቄ ባለቤትነታችንን ለማረጋገጥ የሀገር ባለቤትነታችንን ለማረጋገጥ ነው ልጆቻችን አጥንታቸውን ደማቸውን ያፈሰሱት ይህ ደግሞ ቀልድ አይደለም ከቧንቧ የሚፈስ ውሃ አይደለም እኮ ደም ብዙዎችን ገብረንበታል በፍንፍኔና በኦሮሚያ ዙሪያ ላይ ማስተር ፕላኑ አዲስ አበባ ሰፋሪ ሲባል ያ ሁሉ ያለቀው ኦሮሞ የሀገር ባለቤትነት ስላለው ነው ፍንፍኔን አልፈልግም ብሎ አይደለም በረራ በለውም ደንበላሽ ያቺ ምድር የኦሮሞ ነች ፍንፍኔ የኦሮሞ ምርት ምድር ነች ስለዚህ አቶ ለማ መገርሳ ላይ የምታራግቡት ፕሮፓጋንዳ ከተቀማችሁ በርቱ ግን እናንተ እጅ ጠምዝዛችሁ ልታስቀይሱ የምትሞክሩት አካሄድ አያዋጣችሁም እጅ የሚጠመዘዝም አካልም የለም ትናንት ዛሬ አይደለም በውስጣቸው ኩራት ያላቸው ሰቦኑማ ያላቸው የኦሮሞ ልጆች ስላሉ ለማ መገርሳ ወሚሆን አብይ ኢትዮጵያ ሱስ ነች ስላለም እናንተ ለናንተ ሁሉ ነገር አስረክበው ኦሮሞ ህዝብ ጥያቄን ገደል ከተው የሚቀመጡ መስሏችሁ ከበረው መታችኋል ያ ደግሞ በታሪክም ተጠያቂነት ስለሚያመጣ አቶ ለማ መገርሳ ለኦሮሞ ህዝብም እንዲሰሩ እየሰሩ ይገኛሉ ገና ፍንፍኔ ላይ የኦሮሞ ልጅ ይሰፍራል ወደ ቦታው ይመለሳል ፍንፍኔ ገፍታ ልጆቿን የበላች ፍንፍኔ ልጆቿን መልሳ ታቅፋለች ከፍንፍኔ ወደ ሰንዳፋ ወደ ምናምን ወደ ሰበታ ወደ ሆለታ ወደ ቡራዩ የተለያየ አካባቢ የወጣው የፍንፍኔ ኦሮሞ በግፍ የተባረረው ኦሮሞ ወደ ፍንፍኔ ይመለሳል እናንተ ፍንፍኔ ኦሮምኛ እንድትናገር ስለማትፈልጉ ነው ፍንፍኔ የኦሮሞን ነገር ምታንጸባርቅ እንዲኖራ ስለማትፈልጉ ነው ምክንያት ልጅና ምን በሰው ገንዘብ ያለቅሳል እንደዛ ስለሆነ ያ ታሪክ ነው የትናንትና ጠባሳ የትናንትና የቆሸሸ ታሪክ ዛሬ በ21ኛው ክፍለ ዘመን አይደገምም ያ የቆሸሸ ታሪክ ነው እስክንድር ነጋ በአቶ ለማ መገርሳ ላይ የተናገረው ነገር ከፍተነው ወይም ብንመለከተው ይሄ ፕሮፌሰር መረራ ጉዲና የቡዳ ፖለቲካ ወይም ገና ያልበሰለ የብልጣብልጥ ፖለቲካ ለማራመድ በ21ኛው ክፍለ ዘመን ከመፈለግ የተነሳ የሚደረግ ነገር ነው በ21ኛው ክፍለ ዘመን የብልጣብልጦች ፖለቲካ የትም አያደርስም አቶ ለማ መገርሳ የኦሮሞ ልጆችን ከሐረርጌ ተፈናቀሉትን አመጣው ፍንፍኔ ላይ እንዲሰፍሩ ማድረግ ትክክል ነው በዚህ አጋጣሚ ላስተላልፈ የምፈልገው በፍንፍኔ ዙሪያ ያላችሁ የኦሮሞ ተወላጆች አፋችሁን ለጉማችሁ ተቀመጣችሁ ዌክ አፕ ተነሱ የቱለማ ልጆች ተነስ ትናንትናም ስትፈናቀል ነበር ዛሬም አንተን ለማፈናቀል እየተሰራ ይገኛል በተለምዶ ሸዋ ተብለ የምትጠራው ህዝብ አካባቢ ያለ ሰው ህዝብ ተነስ በግፍ ተፈናቅለሃል በግፍ ተገፍተሃል መሬትህን ተነጥቀሃል ያ ሊያበቃ ይገባል የቱለማ ልጆች ተነሱ ቢላ ባንገታችሁ እየገባ ነው ያለው ተኝታ ትታረድ ፍንፍኔ እምብርት ምድራችን ነች ቱለማ
ተነስ በሚያብረቀርቅና በኢልፖፕ እየተታለልን አንቀመጥ ትናንትና ተገፍተናል መሬታችን ተነጥቀናል ማንነታችንን አሳተውናል ዛሬ ደግሞ ያ መደገም የለበትም ተነስ ፊንፊኔ አንኡራ ኦሮሞቲ በፊንፊኔ ላይ የፈለገው መስዋዕትነት ይከፈላል ፊንፊኔን ማንንም አይደፍራትም የኦሮሚያ ክልልና የአማራ ክልል በጋራ ያስተዳድራል እንታያያታለን የተፈለገው መስዋዕትነት ይከፈላል ቄሮ ዝም ቢል ፈርቶ ወይም ተታሉ አይደለም ያዳመጥንህ ነው ያለነው ያቶ ለማ መገርሳን ያብይን እጅ ጠምዝዛችሁ ፊንፊኔ የአማራ ናት እንዲል ነው የምትፈልጉት never ever አይሆንም የነሙና ቱፋ የነገላን የናብቹ ምድር ነው ይህ ምድር ደግሞ ልናስከብር የምንችለው በፊንፊኔ ዙሪያ ያለ ኦሮሞ ተነስ የተቀራው ኦሮሞ በጋራ ቆመን የፈለገ የፖለቲካ ልዩነት ቢኖርን ፊንፊኔን ማስከበር አለብን የፊንፊኔ ጉዳይ የማንነት ጉዳይ የላላዊነት ጉዳይ ነው ላንዴና መጨረሻ ራሳችንን ማስከበር አለብን የኦሮሞ ህዝብ ራስህን ልታስከብር ይገባል ማንንም እየተነሳ አፉ ሊከፍትብን አይገባም ማንንም የኦሮሞ ህዝብ ራስህን አስከብር ራስህን እንድታስከብር እንጠይቀሃለን አሁን የነ ዶክተር አብይ አማካሪዎች የቀድሞ ስርዓት ናፋቂዎች በደርግ ውስጥ የነበሩ ፌደራሊዝምን እጅ ጠምዝዘው ፌደራሊዝምን አፍርሰው የቀድሞውን ስርዓት አንድ የሚለውን ነገር ለማምጣት የሚደረግ ነው ይሄ ደግሞ ህገ መንግስቱ ተንዷል ህገ መንግስቱ ሊከበር ይገባል ክልሎች ህገ መንግስት ያጎናጸፋቸውን መብት በግለሰብ ደረጃ ሊነፈጉ አይገባም ያች ሀገር ደም እንዲፈስባት እንድንባላ እንድንገዳደል ካልፈለገ በስተቀር አብይ ህገ መንግስቱን ሊያከብር ይገባል ፌደራሊዝም የአንድነት ጠንቅ አይደለም ልክ የአንድነት ጠንቅ ሊሆን የሚችለው አንድ እየተባለ የሚዘፈነው ዘፈን መቆም አለበት የትኛውም ክልል በደም የመጣ ነው የቀድሞ ስርዓት ናፋቂዎች ሲተኙም ሲነሱም የሚያባንናቸው ያ ነገር ስለሆነ አንድ መዘፈን መስፈን ስለሚፈልጉ ያ ደግሞ አከተመ የለም የናጡት ነው ዶክተር አብይ ደጋግመን ተናግረናል የኦሮሞ ህዝብ እየተመለከተህ ነው የምትሰራውን እያየህ ነው ላም እሳት ወለደች እንዳትልሰው እሳት ሆነባት እንዳትተው ልጅ ሆነባት ሆኖ ነው ኦሮሞ ዝም ያለህ ግን አሁን የመጨረሻ ደረጃ ላይ ደርሷል ኦሮሞ የመጨረሻ ደረጃ ላይ ደርሷል ልክ ቲፔሌፎችን ዳውን እንዳለው አንተለም ዳውን ለማለት የኦሮሞ ህዝብ የሚጠብቀው አንድ ነገር ብቻ ነው ከመስመር ወጥተሃል ወደ መስመር እንድትገባ እንጠይቀሃለን እንደምትከታተል ሶሻል ሚዲያ ላይ እንደምትከታተል ሰው እንዳሰማራህ እናውቃለን ደጋግመን ምን ነግርህ ዶክተር አብይ ወደ ሀዲድህ ግባ የግድ ኦሮሞን ብቻ ተንከባከብ አይደለም ህዝቦች መበደል የለባቸውም ህዝቦች መፈናቀል የለባቸውም ህዝቦች መገደል የለባቸውም ህዝቦች መብታቸው መገፋት የለበትም ወዳዚህ እንደ ንፋስ እንደሚያወዛውዘው እየተወዛወስ ህዝብን ለማጨራረስ መሞከር ስህተት ነው ሌላው እውነተኛ የኦፒዶ ማለት የኦሮሞ ልጅ ሆኖ ኦፒዶስ ያሉ እውነተኛ ሰቦኑማ የሚሰማቸው የወደቀው አጥንት የፈሰሰው ደም የሚያማቸው የኦሮሞ ልጆች እንዳላችሁ እናውቃለን ክብር ይገባችኋል
ዛሬም ምንለው ምንድነው ትናንትና ለቆምንበት ለኦሮሞ ህዝብ ጥያቄ መልስ እንዲገኝ አድርጉ ያንን ካደረጋችሁ አብረናችሁ እንቆማለን እያልን ያለነው የኢህአዴግን ጡት እየጠባችሁ ኦሮሞን አትግደሉት የኢህአዴግን ጡት እየጠባችሁ ኦሮሞን አጋድማችሁ ባንገቱ አትረዱት የኦሮሞ ህዝብን ጥቅም አሳልፋችሁ ለሆዳችሁ ብላችሁ አትሽጡት ለኦሮሞ ህዝብ ክብርና ነጻነት ግን ቆሙ ነው እያልን ያለነው የተለየ እናንተን ጠልተን ሌላ አጀንዳ ኖሮን አይደለም ለኦሮሞ ህዝብ ለወደቀበት ለተነሳበት ዓላማ ዳር እንዲደርስ አድርጉ ይሄ በአሁኑ ወቅት በተለይ እቺ ለገጣፎ ላይ ያለችው አስተዳደር በእውነት በጣም አስደስተኛለች እንደዚህ አይነት ጀግና ነው የምንፈልገው እንደዚህ አይነት ቆራጥ ሴቶቻችን እኮ በእውነት ቆራጦች ናችሁ ጀግኖች ናችሁ ክብር ይገባችኋል ካንዳንድ ልፍስፍስ ወንድ ከመቶ ልፍስፍስ ወንድ አንድ ጀግና ሴት ትበልጣለች የኦሮሞ ሴቶች ጀግናዎች ናችሁ ሰንዳፋ ላይ ለገጣፎ ላይ ሆለታ ላይ ቡራዩ ላይ አሸዋ ሜዳ ላይ ህገ ወጥ ነገር ተገንብቷል መሬት ወረራ ተካሂዷል በውሻ ስም በልጅ ስም በሚስት ስም በአያት ስም በቅምቅማያት ስም መሬት የኦሮሞ መሬት ተወሯል ይሄንን ደግሞ የቀድሞው ስርዓት ማለት በኦፒዶስ የነበሩ ነጋዴዎች መሬትን አሳልፈው ሸጠው እነሱም ካብተዋል እነሱም ሊጠየቁ ይገባል በተለይ ለገጣፎ ላይ እንደሰው ቤታቸውን በመፍረሱ ያሳዝነኛል እንደሰው ህገ ወጥ ግን መገንባቱ ደግሞ ስህተት ነው የቀድሞ ስርዓት ናፋቂ ሚዲያዎች አማራ ተፈናቀለ ብሎ ሲጮሁ ነበር ኦሮሞ አልተፈናቀለም ምናው የኦሮሞ አልታያችሁ ነው ወይስ ሌላ ፕሮፓጋንዳ ለመስራት የተዘጋጃችሁበት ያ ብቻ ስለሆነ ኦሮሞም ተፈናቅሏል ለምን ከበሮ መምታት አስፈለገ ለገጣፎ ላይ ለምሳሌ ጎንደር የጎንደር ከተማ ተብሎ ጎንደር ተከቦ እንደ ጎንደር የአማራ አካባቢ ጎንደር የሚል አለ ጎንደር ለገጣፎ ላይ ምን ያደርጋል ያው በህገ ወጥ ይሄ ቢፈርስ አማራ ተፈናቀለ ብለህ ህዝብ ለህዝብ ለማባላት መሞከር ስህተት ነው ገንዘባቸውን አፍሰዋል መንግስት ህጋዊ ወደ ሆነበት ቦታ እንዲያደርሳቸውና ህጋዊ በሆነበት መኖሪያ እንዲሰጣቸው እንጠይቃለን እንደ ዜጋ ከደብረ ሲና 900,000 90 ብር ሸጦ መጥቶ ለገጣፎ ላይ የሚስኪን ገበሬ 90,000 መሬት ወስዶ እኔ እንትን ላለው እንጨራረሳለን እንፈነዳለን ሪ እንዴ ምንድነው አገሩ እኮ ባለቤት አለው ምድሩ እኮ በደም የጨቀየ ነው ምድሩ እኮ አጥንት የተሰበረበት ነው ደጋግመን እኮ ምንለው ምድሩ ላይ ስትሮጡ አጥንቱ ይወጋችኋል ስትጋልቡበት ደሙ እንደ እሳት ያቃጥላችኋል ረጋብሉ ምንላችሁ እኮ ለዚህ እኮ ነው የኦሮሚያ ምድር በደም የጨቀየ ነው በደም የጨቀየ ነው አጥንት የተሰበረበት ነው እንደ ማንኛውም ሰው እንደ ግለሰብ ሰው እንደ ሰው መፈናቀሉ ያመኛል ቤታቸው በላቸው ላይ ሲፈርስ ያመኛል ግን ሌላ አጀንዳ ለማራመድ ኦሮሞ አማራን እንደገፋ ኦሮሞ አማራን እንደፈጀ አድርጋችሁ የአማራ ልሳን ሚዲያዎች የምታራግቡት ነገር ስህተት ነው ብዙ ነገር እኮ ይችላል ዝም ብለናል ለመኖር አብሮ ለመኖር
ህዝብ ለህዝብ እንዳይባላ ህዝብ ለህዝብ እንዳይገፋፋ ለማድረግ ብዙ ነገሮችን እኮ ዝም ብለናል አሁን ግን ጫንቃችን መሸከም አቃተው ጫንቃችን መሸከም አቃተው አንድ ነገር ሲደረግ የነለማ የናበይ ሴራ ተጋለጠ እንደዚህ ኦነጎች ናቸው ኦነግ ማለት እኮ የኦሮሞ ህዝብ ማለት ነው 50 እና 60 ሚሊዮን ህዝብ እኮ ነው እናንተ እንደቀድሞ ከፋፍላችሁ ልትገዙን ትፈልጋላችሁ ኦፒዶ ኦነግ እንደዚህ እንደዛ የፖለቲካ ድርጅት ይከፋፈል ይችላል የኦሮሞ ህዝብ ግን በጥያቄው ላይ በማንነቱ ላይ አይደራደርም አንድና አንድ ነው ኦሮሞ ነው ኦሮሞ ያንድናት ያንድ አባት ልጆች ነን ደጋግመን ምን ነገራችሁ ፕሮፓጋንዳችሁን ይሄ ያለፈበት ያረጀ ያፈጀ ፕሮፓጋንዳችሁን ወደ አመጣችሁበት መልሱ ምክንያቱም ይህ አንደኛ ክፍለ ዘመን ወጣት ነው ያለው እንደ ትናንትናው አፉን ሸብቦ የሚቀመጥ ኦሮሞ አይደለም ያለው ስለመብቱ የሚያውቅ መናገር የሚችል ትውልድ ነው ያለው ስለዚህ የለማ ጉዳይ ያብይ ጉዳይ አይደለም የኦሮሞማ ጉዳይ ስለ ኦሮሞ ምድር በኦሮሞማና በኦሮሞ ምድር ላይ የኦሮሞ ህዝብ አይደራደርም በፊንፊኔ ላይ የኦሮሞ ህዝብ አይደራደርም ያልቃል የኦሮሞ ህዝብ አልቆ ፊንፊኔ ባዶ ስትቀር የዛን ጊዜ ተወስዱ ትችላላችሁ አሁን ግን አይቻልም አይሆንም እስኪ ይሄን ዜማ ትንሽ ላስኪድና እንመለሳለን
ተወዳጁን ድምጻዊ ኡስማዮ ሙሳን ከልብ እናመሰግናለን ነፍስህን በገነት ያርገው ፈጣሪ ለማለት ወዳለሁኝ በዚህ በለገጣፎ መፈናቀል ላይ የተወሰነው ምን ለማለት ሞክሬያለሁኝ ያቺ ጀግና እንስት የኦሮሞ ህዝብ ከጎኗ ሊቆም ይገባል ማንንም የፈለገው ይበል ስራ እየሰራች ነው ባመነችው ቆማ ስራ እየሰራች ነው እንደሷ አይነት እግዚአብሔር ሺ ያድርግልን እኛ የቸገረን ሆዳም በስቶ ነው በሆዱ የሚወድቅ በስቶብን ነው ለሆዱ የሚንበረከክ ለህሊናው ሳይሆን ለሆዱ ያደረ ኦሮሞ በስቶብን ዛሬ መከራ ውስጥ ገብተናል እንደሱ አይነት ጀግና ደግሞ እግዚአብሔር ያብዛልን የኦሮሞ ልጆች ከጎኗ ልትቆሙ ይገባል አብዛኛዎቹ እሷ የሙስሊም እምነት ተከታይ ስለሆነች ለማያያዝ የሚፈልጉት ክርስቲያን አትወድም ክርስቲያን እንዲሆነች እንዲስላደረገች ክርስቲያን ስላልሆነች እሷ ሙስሊም ነችና ክርስቲያኑን እንዲያደረገች የሚለውን ፕሮፓጋንዳ ሆም ብለው እየሰሩባት ስለሆነ ኦሮሞ ክርስቲያንም ሙስሊምም አለው የኦሮሞ ህዝብ ስለ እምነት አይደለም የሚታገለው የፈለገው ሰው በፈለገው ማመን ይችላል የፈለገው ሰው የፈለገው በድንጋይ ማመን ይችላል የኦሮሞ ህዝብ ያ ጥያቄ አይደለም ያ ኢሹ አይደለም ለኦሮሞ ህዝብ ለገጣፎ ላይ ያለችው እንስት የእስልምና እምነት ተከታይ ስለሆነች በድንጋይ ሊወግሯት እንዲያደረገች ይያሉ ፕሮፓጋንዳ መስራት ስተት ነው ክርስቲያንም ነን ሙስሊምንም ነን ዋቀፈታም ነን እምነት የሌለውም አለ ስለዚህ ለኦሮሞ ህዝብ ይሄ ቦታም የለው ሌላው እነ በቀለ ገርባና ጀዋር መሐመድ ያደረጉ ያሉት ድራማ አክተር አይሞትም ቶሎ አይደለ ይሄ አክተር እኮ አስቸጋሪ ነው ፊልም ላይ ታችሁ ከሆነ አክተሮች ቶሎ አይሞቱም አሁን ደግሞ ጀዋር መሐመድ እና በቀለ ገርባ መግለጫ የሰጡት የኦሮሞ ነጻነት ግንባር ስንት ሺህ ያስፈታን ነው አስገብተናል ወደ ካምፕ ሲሉ ነበር እንግዲህ ባለኝ መረጃ ባለፈው 57 የኦነግ ወታደር እነሱ ጋር እንደነበረ ተደርጎ ነው ሲነገር የነበረው ሌላው ከ20 በላይ 20 የኦሮሞ ነጻነት ግንባር ሰራዊት ሲሆን ትክክለኛው ነገር 20 የኦሮሞ ነጻነት ግንባር ሰራዊት በየጅ ስልካቸው ተደውሎ እንዲገባ ለማስደረግ የተወሰነውን 20ውን ወስደዋል ሌላውን ግን የአካባቢ ታጣቂዎችንና ወጣቶችን በማሰባሰብ እንደውም አንድ አስፋልት ዳር ቁጭ ብሎ የሚነግድ ጨርቃ የሚነግድ የነበረውን እሱን መሳሪያ አሸክመውት የግዳጅ አንተ የኦሮሞ ነጻነት ግንባር ወታደር ነህ እሱ አይደለሁ ምን ያላቅም ኦነግ የሚባለው ነን ያላቅም ሲል ተደብድቦ በጉዳት ላይ ይገኛል
እሱን ሰሞኑን ያለበት ሆስፒታል ደውለን በፕሮግራማችን እናቀርባለን እንደዚህ አይነት ድራማ እየተሰራ ነው ያለው በትክክለኛ የገባው የኦሮሞ ነጻነት ግንባር 20 ወታደር ነው ሌላው ግን ከአካባቢ ተሰብስቦ ወጣቶችን ገንዘብ አፍሶ የኦነግ ወታደር ነው ብሎ በሚኒባስ ተሞልቶ ቡራ ከረዩ ማለት ለምን አስፈለገ ማንን ነው ምንዋሸው ውሸትስ ለምን አስፈለገ ጫካ ያለው የኦነግ ወታደር ነገ ቢወጋቸው ከሰማይ ወረደ ሊሉ ነው ወይስ የኦነግ ወታደር ልክ እንደ ኢትዮጵያ መከላከያ ሰራዊት ሚሊዮን ነው ጫካ ውስጥ የኦነግ ወታደር መፈልፈያ ማሽን አለው ለምንድነው የሚዋሸው ለምንድነው ህዝባችሁን የምትዋሹት ኦነግ ገባ ብላችሁ ነገሩን በትክክለኛ መረጃ የኦነግ ወታደሮችን እንትንበሉና ግን ለምንድነው ይሄ ሚስኪን ህዝብን የምታታልሉት ለኦፒዶስ የሚጠቅመው ነገር አለ ወይ ለነ ዶክተር አብይ የሚፈይደው ነገር ምንድነው የውሸት ወሬ ኦነግ ይሄን ኃይል ሺ አስገባን ማለት በባዶ ምንም በሌለ ነገር ለምንድነው ምን ይጠቅማቸዋል መና መጨበጥ እኮ ነው ጉም መጨበጥ ማለት እኮ ነው ምን አስፈለገ የኦነግ ወታደር እንደዚህ ነው በቀለ ገርባን በዚህ በኩል ሌላ ዲስኩር ይነፋል ይሄኛውን በማን ነው ጀዋር መሐመድም ሌላ ዲስኩር ይነፋል ምን አስፈለገ ምንድነው ጭንቀቱ ሌላ ህዝብ እየታጠቀ ነው ኦነግን ለማስፈታት ደግሞ በዚህ በኩል ሞተን እንገኛለን ሪ የሚባልበት ምክንያት ምንድነው ባንክ ያለው ብር ሁለቱም የተሰጣቸው ብር ኦነግን ካስፈቱ በኋላ ብሩ እንደሚንቀሳቀስ ስለተነገራቸው ነው ያ ከ10 ሺህ በላይ የሞተው የወደቀው ወጣት አያሳዝንም እኛኮ እንደ አንድ ሚዲያ ምንናገረው ህዝባችሁን አትዋሹ እውነቱን ለህዝባችሁ ግለጹ እውነት ተደብቆ አይቀርም እኔ ከዋሸው ነገ ነው ልዋረድበት እነ ጀዋር መሐመድ የኦሮሞ ህዝብን እስከ ስንት ጊዜ ነው የሚዋሹት ነገ እርግጠኛ ሆነን ልንናገር ምንችለው የኦነግ ወታደርን የኢትዮጵያ መንግስት ለመውጋት እየተዘጋጀ ነው ያለው ለአንዴና ለመጨረሻ ኦነግ ወታደርን ከምድር ላይ እናጠፋለን ብለው የኢትዮጵያ መከላከያ ሰራዊት እየተሰናዳ ይገኛል ይሄን ያህል ሺህ ወታደር ካስገቡ የኢትዮጵያ መከላከያ ሰራዊት መዘጋጀትም ማያስፈልገው በቅርብ ቀን ውስጥ ውጊያ ሲካሄድና ያለን ከየት መጣ የኦነግ ወታደር ያን ያህል ሺህ ካስገቡ የኦነግ ወታደር ከየት መጣ ያ ሁሉ ወታደር ባካችሁ ለኡነት እስኪ ግድ የለም ኡነቱ ለኡነት አትቆሙ ይገባኛል ያው ኑሮን ለማሸነፍ እንደው ፈርዶብናል በሆዳችን መውደቅ የለመድን ስለሆነን በሆዳችን እንወድቃለን መታየት ስለምንፈልግ ለመታየት ቡራ ከረዩ እንላለን መሸጥ የለመድን ስለሆን እናታችንን እንሸጣለን የኦሮሞ ህዝብ ሺው ቢያልቅ ግድም የለንም የሚታየን መክኖሰነሳችን ነው ኦሮሞም እኮ በሽተኛ እኮ ነው በሽታ አለበት የኦሮሞ ህዝብ ራሱ ገና ምኑም ሳይያስ ጎታ ኬኛ ሃዩ ኬኛ ሆዩ ኬኛ ሆያ ያበዛል በትንሽ ነገር ይደስታል ወዲያው ደግሞ ሽምቅቅ ይላል አንድን ነገር ቶሎ ከማመስገን እንስከን እንመርምር እስኪ እንደ ህዝብ እንስከን አቃለው ብዙ መስዋዕትነት የኦሮሞ ህዝብ ከፍሏል ከዚህ በኋላ አልሞትም ብሎ ደስ ብሎታል ግን ሞት አልቆመለትም ቤቱ መቃጠል አልቆመለትም መታሰር አልቆመለትም ግን እስኪ እንስከንና እንመርምር እንደ ህዝብ ትንሹ ነገር አያስደስተን ለትንሹ ነገር አናጨብጭብ
ቶሎ ብለን አናመስግን ቶሎ ለማማት ነውና ቶሎ ማመስገን ቶሎ ለማማት ነው እኔን አሁን ሀዩ ጎታ ኬኛ ምናምን ኬኛ ብትለይ ለኔ ምንም የሚፈይደኝ ነገር የለም ነገኔ ብሸጥህስ ሁሉንም ነገር በጥንቃቄ ተመልከቱት እያንዳንዱ እንቅስቃሴን በጥንቃቄ ተመልከቱት ሀዩ ኬኛ ጎታ ኬኛ ያላችሁት ሰዎች ናቸው ዛሬ እናንተን እየሸጡ ያሉት እያሳረዳችሁ ያሉት እነሱ ናቸው ምንድነው እኔኮ የኦሮሞ ህዝብ እርግማን አለብህ ህዝብ አይደለህም ከተቀራው ህዝብ ምትለያለህ ለአንተ ኦሮሞን መውደድ እኮ ማለት ለኦሮሞ ህዝብ መሆን ማለት ነው በስመ ኦሮሞ ብቻ መንቀሳቀስ ምን ትርጉም አለው የነበሩት እኮ አመራሮች ራሳቸው እኮ ቀደምት የነበሩት ኦሮሞዎች ናቸው ኃይለ ሥላሴ ከመንግስቱ ምናምን ኦሮሞዎች ናቸው ግን ኦሮሞን ወደዋል ወይ ለኦሮሞ ህዝብ ሆኗል ወይ ኦሮሞ ህዝብ ሲያልቅ ማለቁን አስቆሟል ወይ የኦሮሞ ህዝብ ሲራብ እኔ ልራብ አንድ ነገር ሲሆን እኔ ልቅደም ብለውለታል ወይ ህመሙን ታመውለታል ለኦሮሞ ህዝብ አብረው እኮ ነው ሲያጋዩ የነበረው ታዲያ ቶሎ መደሰት ቶሎ ማኩረፍ ቶሎ መደንገጥ ቶሎ ማጨብጨብ ጥሩም አይደለም እንደ ህዝብም ራስን ያስገምታል ዛሬ እኮ ቁማርተኞች የሚቆምሩብን እኮ የኦሮሞስ ምን እንደሚፈልግ ያውቃል የኦሮሞስ ባው ነገር ትንሽ እንቅስቃሴ ቢያደርግ የፌደራል ቋንቋ ኦሮምኛ ሊሆን ነው ብለው ፖስት ያደርጉልሃል ሊሆን ነው ብለ ደግሞ ካጨበጭብና ትሰክናለህ መልሰ ደግሞ ስትገነፍልና ወይ ስንት ስትል ፊንፊኔ አንኦራ ኦሮሞቲና የፌደራል መንግስት ሊያጸድቅ ነው ስትባል ሊያጸድቅልን ነው ብለ ደግሞ ትቀበራለህ ቶሎ ትሞቃለህ ቶሎ ትቀዘቅዛለህ ሰክነ ተመልከት አስፈላጊ አይደለም ትናንትና የወጣንበትን እንወቅ ያ ሁሉ ልጆች ያስገበርንበትን ምክንያት እንወቅ መቼም እነሱ በህይወት መኖር እኮ ሳይፈልጉ አይደለም ቀርተው አይደለም ያ ሁሉ ያለቀው በእስር ቤት እግሩ ተቆርጦ የወጣው እኮ እንደማንኛችንም በእግሩ መሮጥ ይፈልጋል ሰርቶ መብላት ይፈልጋል ዛሬ ያ ሁሉ በደል የደረሰበት ኦሮሞ አጠገባችሁ ይያለ የሞተበት የተቆረጠበት የተንገላታበትን ጥያቄ ያንቋሸሻችሁ በረዶ ላው ላይ እየጨመራችሁ ለምን ሰውየውን በበሽታ እየተዘጠዛችሁ ትገሉታላችሁ እና በይ እኮ የኦሮሞ ህዝብን ጥያቄ በትክክል የሚመልሱ ከሆነ እኮ ማንንም ኦሮሞ ለምንና ባብይ በኩል ለምን መጣ የሚል እኮ የለም እሰየው አጨብጭበን እንቀበላለን በሚያማምር ቋንቋ መደለል ብቻ አይደለም የመጽሐፍ ቅዱስ ቋንቋ እየወሰዱ ቃላትን እየወሰዱ የኦሮሞ ህዝብን መሸንገል አይደለም የኪነ ጥበብ ቃላቶችን እየወሰዱ ወይም የስነ ጽሁፍ ቃላትን እየወሰዱ በአማረ ቋንቋ ማሽሞንሞንና መሸወድ አይደለም የኦሮሞ ህዝብ ምን ይጠቀመዋል ይሄም በአማረ ቋንቋ በያይደው አሳምረው ቢያቀርቡት ምን ዋጋ አለው ምን ይጠቅመዋል ፋይዳ የለው ስለዚህ ኦነግ ወታደርን አስፈታን ከዚህ በኋላ እንደዚህ የለም ወዳጄ ስትጃጃል ጅብ እንዳይበላ ስትጃጃል ጅብ እንዳይበላ ኦነግን ትጥቃስፈታው ብለህ በባዶ ከበሮ ስትመታና በየመጠጥ ቤቱ ውስኪ አወርደ ስትራጭ ካጠገብ ያለ ጅብ እንዳይበላ ያደቆነ ሰይጣን ሳያቀስስ አይለቅም ይሄንን ወቁ ዛሬ እኮ የኦሮሞ ልጆችን ያስደፈራችሁት እኮ ስልጣን ላይ ያላችሁም አክቲቪስት ነን የምትሉት እንደነ በቀለ ገርባና እንደነ ጀዋር መሐመድ የኦሮሞ ልጆችን አስደፍራችኋል
ትናንትና የሞትንበትን ጥያቄ እኮ ዛሬ በትናንትና በነበረበት ሀዲድ ላይ የኦሮሞ ህዝብ ቢራመድ ኖሮ ኦሮሞ የራሱን እድል በራሱ ይወስን ነበር ዛሬ ትናንትና የሞተበት ተረሰና የኦሮሞ ህዝብ ከሀዲዱ ወጣና እንደ አዲስ ወጀብ ያንገላታዋል መርከብ ምንድነው ወጀብ ሲያንገላታው አይታችኋል ወዲያና ወዲ ሲያደርገው የኦሮሞ ህዝብ እንደዛና እንደዚህ የሆነ ነው ያለው ጽናና ቁም እንደ ህዝብ ጸንተቁም መስዋዕትነት እንደተከፈለልህ ህዝብ ጸንተቁም ደም እንደፈሰሰልህ ህዝብ አጥንት እንደተሰበረልህ ህዝብ ጸንተቁም የኦሮሞ ህዝብ ምን ነው የኦሮሞ ህዝብ አጥንት አጣ ለምን የኦሮሞ ህዝብ ጸንቶ መቆም አቃተው እንደ ህዝብ ጸንተቁም አጥንት ይኑርህ ሰድበው ለሰዳቢ እየሰጡን ነው ያሉት ዛሬ በኦሮሞ ህዝብ ላይ እየተነሳ ማንንም አፉ የሚከፍተው ልጆች ስላስደፈሩህ ነው ማንንም አይደለም ልጆችህ ስላስደፈሩህ ነው ትናንትና አድዋ ላይ መስዋዕትነት እንዳልከፈልክ ጣሊያንን እንዳላባረርክ በዛች ሀገር ላይ መስዋዕትነት ደምህን አጥንትህን እንዳልከፈልክ የኦሮሞ ህዝብ ፈሪ እንደሆንክ ጥጊ ሲተኮስ በርግገህ ባህር ማዶ እንደምትሻገር ተደርጎ የቀድሞ ስርዓት ናፋቂ የልጅ ልጆች ዛሬ ባንተ ላይ ይደሰኩራሉ ያችን ሀገር ኢትዮጵያ የምትባለውን ሀገር ዳር ድንበር በደምህና ባጥንት ያቆምከው ኦሮሞ እንደ ፈሪ ተቆጥረህ እንደ ጅል ተቆጥረህ አቋም እንደሌለው ተቆጥረህ ዛሬ ማንንም አፉን ይከፍትብሃል ኦሮሞ ምን ያመጣል እንኳን ሀገሩን ሚስቱን እንኳን ቢነጠቅ ኦሮሞ አልቅሶ ዝም ይላል እየተባልከን ያለው ይሄ ደግሞ ሞት ነው ያማል ተወዳጁን ድምጻዊ ወደ ኋላ እመለስበታለሁኝ የተወሰነ ነገር ልናገርና አበቃለሁኝ በተለይ የኦሮሞ ህዝብ አንድና አንድ ነገር አለ ወይ ትጣፋለህ ወይ ራስህን ነፃ ታወጣለህ ያ ደግሞ በዛ በራስ እጅ ይገኛል የመጥፋትም እንደ ህዝብ የመኖርም እጅህ ላይ መዳፍህ ላይ ያለ
የአባገዳ አባገራ ነው አባገራ ልበላቸው አባገዳ ሲባል የኦሮሞ ህዝብ በደስታ ይቀበላል የማንነቱ መገለጫ የሚታገለውም የገዳ ስርዓትን ለመመለስ ነው ስርዓት ዲሞክራሲያዊ ስርዓት ነው አባገራዎች የዘመኑ አባገራዎች የ21ኛው ክፍለ ዘመን አባገራዎች ሌላው ኦሮሞ ሲሞት ለምሳሌ የኦሮሞ ነጻነትን ግንባር ችግራቸውን የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለኦሮሞ ህዝብና ለአባገዳ ሰጥቻለሁ አሉ ዛጋ የኦሮሞ ነጻነት ግንባር ሊቀመንበር ከራሳቸው ላይ አወረዱ እንደ አባገዳ የኦሮሞ ህዝብ በማነጋገር የኦሮሞ ህዝብ ምትኡነት የኦነግ ወታደርን ትፈልጋለህ ወይ ማትፈልግ ከሆነ ትጥቂፍታ ማማከር ያስፈልጋል ቀጥሎ የኦሮሞ ነጻነት ግንባሮች ጋር ሄደው በስነ ስርዓት ማነጋገር ያስፈልጋል አባገራዎች የተደረገው ምንድነው ኦነግ ትጥቅ ለማስፈታት ይያለ የመከላከያ ሰራዊት እየተኮሰ ሰዎችን ሲገድል አባገዳዎች ምንድነው የሚያደርጉት ዝም አራተናገሩ አይ ሞቱማን ኑጂባ ሞቱማን አከስኑ ጎዳ እየተባለ ዝም አባገራዎች ገንዘብ ስለተከፈላቸው ስለ ገዳ ስርዓትም አሽቀንጥራው ጥለውታል አያቁም አይደለም አሽቀንጥራው ጥለውት የኦሮሞ ነጻነት ግንባር አንድ በአንድ እየነጣጠሉ ከመከላከያ ሰራዊት አዛዦች ጋር በመሆን ሰራዊት በማስከበብ ምን በማለት ትጥቅ ለማስፈታት መሮጥ ስተት ነው አባገዳዎች ዛሬ ምንድን ያደርጋሉት የአባገዳን ትዕዛዝ ስላልተቀበሉ የመከላከያ ሰራዊት እርምጃ ይወስዳል የሚል የመከላከያ ሰራዊት እንደዛ አይነት ነገር እንቅስቃሴ ጀምሯል ሲጀመር አባገዳ ነበር ወይ አባገራዎች እኮ ናቸው ያሉት በፖለቲካ ፓርቲ ውስጥም በዛች ሀገር ላይ በአባገዳ የተቀመጠው ሆዳም ብነ ያለው ፕሮፌሰር መረራ ጉዲና እግዚአብሔር እድሜዎትን ያርዝመው የተናገሩት ነገር ምንድነው ተቋሚዎች 103 ደርሷል ይባላል እርግጠኛ ነኝ 90ው የሃዲግ የሚቀልባቸው ናቸው አሉ ትክክል ነው አባገዳንም እኮ ስንቅ እየሰነቀ እያበላ እየተመዘዘ ጣቢያውን የሚያዞረው እኮ ኢህአዲግ ነው ራሱ አስለቅሶ እንባ ጠባቂ እንደሚባለው አባገዳ የኢህአዲግ ወንበር አስጠባቂ ነው የህዝብ ወገንተኝነት ቢኖራቸው ለህዝብ ከህዝብ ጋር ሆነው አናግረው ያለውን ነገር ችግር ለመፍታት ይሞከር ነበር በውስጣቸው ያሉት በቴክኒክ ምናምን ውስጥ ያሉት አባገዳ ውስጥ ያሉት መጀመሪያውንም የኦነግ ወታደር ለማጥፋት ቀደምት ብለው ሲሰሩ የነበሩ ሲያንቋሽሹ የነበሩ ሲሰድቡ የነበሩ ሰዎች ናቸው በየትኛው ሚዛን በየትኛው መስፈርት እንዴት ሆኖ ገለልተኛ ሆነው ወጣው ኦነግ ሊያስፈቱ ይሞክራሉ በየትኛው ሞራል ሆዳደሮች እንደ አባገዳዎች ካርቲስቶች የሚሰፈርላቸው ከይቅርታ ካርቲስታል ከነዚህ ከነ አክቲቪስቶች የሚሰፈርላቸው ሰዎች ናቸው በሌላ አንፃር በምዕራብ በኩል የሚንቀሳቀሰው የኦነግ አዛዥ ምንድነው ያለው አስተራቂዎች ወራሳቸው ሌላ አስተራቂ ያስፈልጋቸዋል ትክክል ነው አባገራዎች ዛሬም የኦሮሞ ህዝብን ለመሸጥ እየሰሩ ነው ያሉት ሀገር ሲኖረን ምድር ሲኖረን አባገዳ እውነተኛ አባገዳን የኦሮሞ ህዝብ ራሱ ይመሰርተዋል በፔሮል እየተንቀሳቀስክ ፔሮል ላይ እየፈረምክ ገንዘብ እየበላህ አባገዳ ነኝ ብትለኝ አልሰማህም አስፈላጊ ከሆነ ማውጣት ያለብንን እናውጣለን
ከ93 ዓመተ ምህረት ከይቅርታ ከ2007 ዓመተ ምህረት እስከ 2018 መጨረሻ ድረስ ፈርማችሁ ወሰዳችሁበት ፔሮል ገንዘብ አለ ከመቶ ጅብ አንድ ደግ ጅብ አይጠፋም እድሜ ለኦፒዶ ልጆች ያንን በእጃችን አስገብታችሁልናል ተባረኩ ከመቶ ጅብ አንድ ደግ ጅብ አይጠፋም ታዲያ በየትኛው መስፈርት እናንተ ኦሮሞን ወክላችሁ የኦሮሞ ህዝብን ሳታዋያዩ ትጥቅ እናስፈታለን አንድ እናት ገበያ ስትሄድ እኮ ከገበያ ስትመለስ መስፈርቶች አሏት እንዴት አድርጋ እቃ ገዝታ እንዴት አድርጋ መኪና ተሰንተን ብላ እንዴት አርፋ ወደ ቤቷ የምትመለስበት የተለያዩ ፕሮሲጀሮች አሉ ለ40 ዓመትና ለ30 ምናምን ዓመት ጫካ ውስጥ ቁጭ ያለ ወታደር ሲታገል የነበረው ወታደርን በ18 ቀን ውስጥ በ10 ቀን ውስጥ ትጥቅ አስፈትተን እናስገባለን ማለት ንቀት ነው ይሄ ንቀት ነው ኦሮሞን ህዝብ ንቀት ነው ሰራዊቱን መናቅ ነው ምናልባት የኦነግ ወታደር እነሱ እንዳሉት 50 እና 60 ወይም 20 መስሏቸው ይሆን አለመሆኑን ደግሞ ምናየው ስንት ሺህ ወታደር አስገባን ብላችሁ ፕሮፓጋንዳ እየሰራችሁ ነው ያላችሁት ለምን አስፈለገ በሌላ አንፃር ሌላው ህዝብን ለማስጨፈር ነው ለማስጨብጨብ ለዝና ለጉራ ለታይታ ያባገዳ ልጆች ባባገዳ ታረቁ ያባገዳ ልጆች እንዲ ተደረጉ ያባገዳ ልጆች ወሬ ባዶ ዲስኩር ጉራ ዳቦ አይሆን ጉራ ነፃነት አይሆን ባዶ ትንክትና ዲስኩር ለኦሮሞ ህዝብ ዳቦ ምንም አይሆነው ሐረርጌ ላይ ጭናክሰን ላይ ጉጂ ላይ ወለጋ ላይ የተለያየ አካባቢ ላይ ደም እየፈሰሰ ነው ያለው የሶማሌ ክልል ታጣቂ ገብቶ የኦሮሞ ልጆችን እየቀላ ነው ያለው የናንተ ባዶ ዲስኩርና መኩነስነስ የኦሮሞ ህዝብን ከመታረድና ከመሞት አላዳነው የናንተ አባገዳ ልጆች የኦሮሞ ህዝብን ከችግር ለማውጣት አልቻሉ ምን ዋጋ አለው ያባገዳ ልጅ ገዳ ስርዓት መጀመሪያ ስታውቅ ያባገዳ ልጅ ትሆናለህ በገዳ ስርዓት የምትኖር ከሆነ ያባገዳን ስርዓት ታውቃለህ አንተም ሰፉና ለጉ ይኖርሃል ሰፉ ሳይኖርህ ስለ አባገዳ ብታወራ ምንድነው ትርጉሙ አንድ ሰው ስለ ገነት ስለ ጀነት ወይም ስለ ገነት እንዲነው ምናምን ብሎ ወንበር አለው እንደዚህ ያረ ዝም ብሎ ቢቀበጣጥርልኝ ስላላየው እሱም ስለማያቀው ምንም ቦታም አልሰጠውም አይደንቀኝም ሆነ ስትገኝ የዛን ጊዜ ኦሮሞ ህዝብም እንት ይልሃል ያባገዳ ልጆች እርጉዝ የሚገድሉ ናቸው እንዴ ያባገዳ ልጆች ህፃናትን በ10 ጥይት ደብድቦ የሚገድሉ ናቸው እንዴ ያባገዳ ልጆች በሺዎች የሚቆጠሩትን እስር ቤት የሚያስሩ ናቸው እንዴ የኦሮሞ ህዝብ እኮ የገዳ ስርዓት ተስተጓጎለ ከመንገድ ወጣችሁ ዳውን ወያኔ ሲል የነበረው የኦሮሞ ህዝብ እኮ ዳውን ለማለት ፈልጎ እኮ ዝም ብሎ አምሮት እኮ አይደለም ሄዶ እኮ የጥይት ራት ለመሆን ፈልጎ አይደለም ነፃነት ክብር ስለፈለገ ነው በቀው እንደ ህዝብ ተቆጥሮ ለመኖር ስለፈለገ ነው ታዲያ እናንተ አባገዳ ልጆች ያንን ክብር እንኳን አልሰጡትም ለረጅም ዓመት ሲታገልላቸው የነበረውን እንኳን ክብር አልሰጡትም ገና የኦሮሞ ነፃነት ግንባር ካስመራ ሳይንቀሳቀስ አይሮፕላን እንልካለን ቻርተር አይሮፕላን ልከን ትገባላችሁ ብለው ህዝብ ግልበጥ ብሎ በሚሊዮን የሚቆጠር መስቀል አደባባይ የኦሮሞ ነፃነት ግንባርን ሲጠብቅ አይሮፕላን የለም አላችሁ አስባሉ ትኬት ገዝተን እንኳን እንምጣ ተብሎ ትኬት ሲፈለግ ትኬት እንዳይኖር ተደረገ ሳይውት ያላማረ ሲበሉት ያቀራል እንደሆነና
ድሮውንም ይታወቃል ምክንያቱም የሚፈልገው ለፕሮፓጋንዳ ብቻ ስለሆነ የአብይ ስርዓት ተቋሚዎችን አስገባ ቅዱስ ነው ነብይ ነው ምንድነው እንዲባል ስለተፈለገ ብቻ ተቋሚዎችን እንዲጋባ አስደረገ ሁለተኛ ነገ ሸፍተው እንኳን ገብተው ተቋሚዎች እንዳይመሽጉበት የጎረቤት ሀገሮችን እግር ቆረጠ ሰላም አሰፈነ ኦነግን ሰፊው እስር ቤት ውስጥ አስገባ ከዛም በኋላ ምንም አያመጡም ያ ነው ቁማሩ ሪያሊቲው ግን ያ አይደለም ዝም ያለ መናከሱ አይቀርም እነጀዋርም በቀለ ገርባም እያደረጉ ያሉት የኦሮሞነትን ነገር ማዳፈን ነው እኛ ጥላቻ የግለሰብ ጥላቻ ኖሮን አይደለም የኦሮሞ ህዝብ ማለቅ የለበትም እሱ መታወቅ አለበት ህገ መንግስቱ ላይ ህገ መንግስት መከበር አለበት ዶክተር አብይ ሲናገር ነበርና ህገ መንግስት አዎ መከበር አለበት እርሶም እንዲያከብሩን ጠይቃለን ክቡር ጠቅላይ ሚኒስተር በርሶ ፍላጎት ኦቨርናይት ተነስተው ክልል የሚባል አይኖርም እናፈርሳለን ማለት ስህተት ነው መተላለቅ ይመጣል ፌደራሊዝሙ ይከበርልን መጀመሪያም በግለሰብ ፍላጎት አይደለም ክልል የመጣው በደም የመጣ ነው ስለዚህ ይሄ ነገር ብታስቡበት የኢህአዴግ አመራሮች መልካም ይመስለኛል አሁን ያዛችሁት ልክ እንደ ህፃን ልጅ ሲናገሯችሁ ማክረፍ ከዛም በኋላ ቂም በቀል መወጣት ማሰር ማንገላታት ጀምራችኋል አያዋጣችሁም እናንተን ገደል ይከታችኋል ከትናንትናው ስህተታችሁ ካልተማራችሁ እከሌ ተናገረኝና ሲመጣ እየው አስራለሁኝ እከሌ እንዲያስ አንበረከከዋለሁ ማለት ስህተት ነው እንደ ህፃን ልጅ ጡጦን እንደነጠቁት አታኩርፉ ሲነገራችሁ እወቁ ያሚነግራችሁ ሰው ለናንተ መስታወት ነው ጉድፋችሁን የምታዩበት ነው ከስተታችሁ የምትማሩበት ነው ለኦሮሞ ህዝብ ለተቀራውም ህዝብ ሰላም መታመጡ ከሆነ ማንኛውም አብሯችሁ ይቆማል ግን እንደተለመደችው ቁማር እጫወታለሁ ካልክ ግን በቅርብ ቀን ውስጥ ዳውን ልትባል ትችላለህ አታጭበርብሩን ለኡነት ቁሙ ስለ ኡነት ስሩ እከሌ ገባ ወቦ ነው ወቦ ይሄናል ሺ ገባ እንዲተፈታ እቺ ቁማር የተበላባት ቁማር ነች ኢህአዴግ ሲጸነስ ጀምሮ በውሸት የተጸነሰ በውሸት ጡጦ ያደገ ስለሆነ የኦሮሞ ህዝብ ደግሞ ያውቀዋል ይሄንን ተንኮላችሁን ህዝቦች ነቅተዋል በቃ አውቀዋል ከዚህ በኋላ ማንንም የሚሸውድበት ምንም መንገድ የለም የውሸት ጡጦዋችሁን አሽቀንጥሩ ጣሉና ለኡነት ቁሙ ትክክለኛ ስሩ ሀዲዳችሁ ላይ ተመለሱ የለውጡ በቀድሞ ስርዓት ናፋቂዎች ተቀልብሷል ዶክተር አብይ እጂ ተጠምዝዞ የቀድሞ ስርዓትን እንድታራምድ እየሆንክን ያለኸው አማካሪዎችህ ማን እንደሆኑ ይታወቃሉ አሁንም ቆመህ እንድትመለከት እንጠይቃለን የኦሮሞ ልጆች ተገፍተዋል እንነግርሃለን ተገፍተዋል የለማቲም የሚባለው ተመቷል ሽመልስና ታከለ ኡማ ብቻ ወደ ላይ እንዲመጡ ተደርጎ የለማቲም እንዲኮላሽ ተደርጓል አያዋጣም እንነግርሃለን አያዋጣም የኦሮሞ ህዝብ የሞተው ለራሱ ጥያቄ ነው የወጣው በኦሮሞ ልጆች ደም ነው የኦሮሞ ልጆችን ረግጠህ መተውን ከሆነ እሳቶን ያቃጥልሃል ነገ የኦሮሞ ልጅ አደባባይ ወጥቶ ዳውን ይልሃል እያየን ያለ ነው በተለያየ ቦታ እየፈነዳ ተቃውሞ ሰልፍ እየተደረገ ነው ያለው ነገ ደግሞ በመላው ሀገር ድብልቅልቁ ሲወጣ የዛን ጊዜ ማጠፋያው አጥራሃል ካሁኑ ግን ራስህን አዘጋጅ የቀድሞ ስርዓት ናፋቂዎች ገደል ይከተዋል የሚያጨበጭብ ሁሉ የሚወድህ አይደለም እኔ ጋር የሚመጣው ሁሉ ያለቅሳል እንደዚህ ሆናል አብይ ነው ይላል ዶክተር አብይ ያወራህ ያለው ከበርካታ ምሁር ካፈራችሁ ዜጎች ጋር ያወራህን ያለው የምታወራው ካንተ በላለጡ ሰዎች ያሉባት ሀገር ነች
ስለዚህ ራስህንም ትዝብት ላይ አትጣል እንደ መሪ ቆፍጠን በል ቆፍጣና ሁን የቀድሞ ስርዓትን መመኘት ኃጢአት ነው ወደ ኋላ መመልከት ኃጢአት ነው እኔ ወደፊት ነው የሚሄደው ወደፊት ነው የሚሻለው ጥሩ ነው ወደፊት መሄድ ግን ስለሚኒሊክ ያመሰገንክልኝ የሚኒሊክን ሐውልት ደግመ ልትተክል የኃይለ ሥላሴን ሐውልት ልትተክል የጣይቱን ሐውልት ልትተክል የአጼ ቴዎድሮስን ምናምን ልትተክል ምናምን ሐውልት በሐውልት ልታረገን ከሆነ እናቆመሃለን ምክንያቱም ደም የፈሰሰበት ምድር ስለሆነ እያንዳንዷን ስታደርግ የኦሮሞ ህዝብን ያነቃው የበለጠ ባንተ ላይ ጥርጣሬ እንዲያድር ያደረከው ነው ያለው ትናንትና አብይን የሚከተለው የኦሮሞ ህዝብና ዛሬ የሚከተለው አንድ አይደለም የኃይለ ሥላሴን ሐውልት ካቆምክ ሰዓት ጀምሮ የኦሮሞ ህዝብ ደንግጦ ተመልክቶ አንከንተፍ ብሎሃል እንድትመለከት ጠይቀሃለሁኝ ይሄንን ማለት ወዳለሁኝ መልካሙን ሁሉ መኝላችኋለሁኝ የኦሮሞ ህዝብ አጥንት ኖሮ ትናንትና የቆምክበትን የበለጠ ጸንተ እንድትቆም እንጠይቀሃለን ልፍስፍስ አትሁን ደም የተከፈለልህ ኦሮሞ ህዝብ አጥንት የተከሰከሰልህ የኦሮሞ ህዝብ በከንቱ አይደለም ቀና እንድትል አንገትህን ቀና እንድታደርግ ነው በብልጣ ብልጦች በሚያምር ቋንቋ እየተሸነገልክ አንደበት ተሸብቦ ወንበር ላይ ተቀምጠው አንተን ወርታች ለመቀበር ከሆነ ዋጋ የለው በአንድ አመት ውስጥ ዶክተር አብይ ለኦሮሞ ህዝብ ምን ሰራ ብለህ የኦሮሞ ህዝብ እስከራሱ ቆመህ ጠይቅ ራስህን ምን አደረገልኝ ዶክተር አብይ የሞትኩበትን ያለኩበትን ልጆቼን የቀበርኩበት ጥያቄዎች እስከየትኛው መለሰልኝ ለኔ ነው እየሰራ ያለው ዶክተር አብይ ወይስ ምንድነው ዶክተር አብይ ያደረገ ያለው የሚለውን ኦሮሞ ቆም ብለህ ተመልከት ዝም ብሎ ያባገዳ ልጅ ማለት ዋጋ የለውም ያባገዳን ስራ ስታውቅ ሰፉ ሲኖር ለጉ ሲኖር አባገዳ ትሆናለህ ያባገዳን ስራ ታውቃል ያ ከሌለህ ግን ዝም ብሎ መንቦጫረቅ ነው የሚሆነው ስለዚህ አባገዳ ልጆች ሰከንበል የሚያምር ወይም የሚያንጸባርቅ ሁሉ ወርቅ አይደለም በሚያምር ቋንቋ መሸነጋገል ዋጋ የለው ከመጽሐፍ ቅዱስ ውስጥ ቃላቶችን የወሰዱ የመጽሐፍ ቅዱስ ቃላትን የኢትዮጵያ ህዝብ በመጽሐፍ ቅዱስ የሚሸነገል ነው ተብሎ እኛ ላይ ትሬሊንግ መደረጊያ መሆን የለብንም የአርቲስቶችን ንግግር ወይም የስነ ጽሁፍ ሰዎችን ቃላቶች እየተወሰደ በሚያምር ቋንቋ መለማመጃ መሆን የለብንም እኛ ዲስኩር አይደለም እንፈልገው ስራ ነፃነት ክብር ጥያቄያችን በአግባቡ እንዲመለስ ነው ከዛ ውጪ እኔን ስታንቆለጳጵሰኝ ብትል ምን ያደርግልኛል የኔ ጌታ የኔ ጎታ ከኛ ምናምን በትለኝ አይጠቅመኝም ምን የታቀኛለህ ማልሁ ምን አታቀኝም እንድታመሰግነኝም አልፈልግም ዶክተር አብይንም የተቀሩትንም ኦሮሞዎች ስልጣን ለሚወጡ ጎታ ከኛ ለማመስገንም አትቸኩል ለመቃወም አትቸኩል መጀመሪያ ሰክነ ራስህን ያው ተመልከት ራስህን ማንነኝ እኔ ምን ያደረኩ ነው ምን ያደረጉልኝ ነው እነኚህ ሰዎች ጠዋት የተነሳሁበትን አላማ እውነት ግብ ያደረሱልኝ ነው ወይ ልጆቻችን ያለቁበት ከ10,000 በላይ ያለቁበት ልጆች ጥያቄ እውነት ተመልሷል ወይ አባብያን ኦሮሞላ ፊንፊኔን ኦሮሞቲ ፌደራል ቋንቋችን ነው አባብያን ኦሮሞላ ወዘተ ጥያቄዎች ተመልሰዋል ወይ ጥያቄን ጠይቅ ከዛ ውጪ ጎታ ኬኛ ሃዩ ኬኛ ብትል ሃዩ ኬሰኒ ሲኛታኒሩ ሲቀላኒሩ ኦፍን ገወም ሲና ኦሮሞ ኦፍን ገወም ሲና ዌክ አፕ ተነስ የኦሮሞ ህዝብ ተነስ
ብትነሳ ይሻልሃል ዶክተር አብይ ሀዲድ ላይ ተመለስ ዶክተር ለማ ሀዲድ ላይ ተመለስ ስትሰሩ እናመሰግናችኋለን ስትሰሩ ከጎናችሁ እንቆማለን ስትገድሉን ደግሞ ከፊታችሁ እንቆማለን ደጋግመን ምንለው እንደ ህፃን ልጅ አታኩርፉ እንደ ህፃን ልጅ በሊፖፕና በከረሜላ ሰውን ለመያዝ በብር ለመያዝ 10 ጊዜ ሰው ጋር ትደውሉ ስራችሁን ስሩ ባግባቡ ማንንም ህፃን የለም የደም ገንዘብ የምንበላ ሰዎች አይደለንም የደም ገንዘብ ደም ያ ኃጢአት ነው ሰፉና ለጎ ያለው ህዝብ ይሄ ነው የደም ገንዘብ አይበላም ኦሮሞ የደም ገንዘብ የኦሮሞ ህዝብ አይበላም ይሄንን እንድታውቁ እንፈልጋለን ለማጠቃለል አቶ ለማ መገርሳ በፊንፊኔ ላይ ያደረከው የኦሮሞ ልጅን ፊንፊኔ ላይ ማስፈር ክብር ምስጋና ይገባሃል አሁንም የኦሮሚያ ክልል መንግስት የኦሮሚያ ክልል ኦፒዶ አጥንት ይኑራችሁ ሰው ሁኑ በሆዳችሁ ብቻ አትገዙ ትናንትናም እንደ ሀያ ስትጫኑ ነበር ዛሬም ደግሞ ለመጫን አትዘጋጁ ሰው ሁኑ ያደረጋችሁ ያላችሁ ትክክል ነው የኦሮሞ ህዝብ ወደ ፊንፊኔ መመለስ አለበት ፊንፊኔ ላይ የተፈናቀለው የኦሮሞ ህዝብ ቦታውን መያዝ አለበት 1000 ኪሎ ሜትር አቋርጦ መጥቶ ከባህር ዳር ከጎንደር መጥቶ የኔ ነው ሊለን አይገባም ከወለጋ ከሐረርጌ መጥቶ ፊንፊኔ ላይ ቢቀመጥ ኦሮሚያ ምድር ላይ ነው የተቀመጠው የኦሮሚያ ምርት ምድር ስለሆነ ይሄ መታወቅ አለበት ከሌላ ቦታ መጥቶ ሰፈረ ቡራ ከረዩ አያዋጣም ፊንፊኔ የኦሮሞዎች ናቸው የኦሮሞ ምድር ነች ሌላ ህዝብ አይኖርም አላልንም ይኖራል ግን አቶ ለማ መገርሳ ፊንፊኔ ላይ ያደረከው ነገር የሚመሰገን ነው አጥንት ይኑርህ ኦፒዶች አጥንት ይኑራችሁ ሌላው ያቺ ጀግና እንስት ምንም ጊዜ ከጎንሽ ነን ማንንም ምንም ይበል ስራሽ እንድትቀጥይ እንጠይቃለን ድል ለኦሮሞ ህዝብ ሰላም Thank you.